እንግዲህ በመጨረሻም እስከዛሬ ስንወተውተው ወይም ደግሞ ይሄ ነገር ነው ትክክለኛው መንገድ አብርሃም ቤተሰቦቹ ጋር ሄዶ ራሱን መመለስ አለበት መስተካከል አለበት ስንል የነበረ ጉዳይ በስተመጨረሻም እንግዲህ ሆኖ አሳይተውናል ማለት ነው። ለአብርሃም ደህንነት የሚያስቡ ለአብርሃም ጤንነት የሚያስቡ የአብርሃም መልካም ሆኖ ማየት የሚያስቡ ሰዎች እንግዲህ የሚመኙለትና ወይም ደግሞ ትክክለኛው መንገድ ነው ተብሎ የሚታሰበው አሁን አብርሃም ወደ ቤተሰቡ የተመለሰበት መንገድ ነውና ሁላችንም ይሄንን ነገር ትክክል ነው ወይም ደግሞ አሁን ተገቢው ሰዓት ነው ብለን ቢቆይም ቢዘገይም ያደረጉት ጊዜ የወሰዱት ጊዜ ቢዘገይም አሁን ላይ ግን ትክክለኛው ሰዓት ነው ብለን ልንቀበል ይገባል ብለን እናስባለን። ነገር ግን እንግዲህ በሄርሜላና በሩታ በኩል እንግዲህ በጣም የተሳሳቷቸው ያጠፏቸው እንዲሁም ደግሞ አብርሃም እነሱ እጅ ባለ ጊዜ የሳቱባቸውን እያንዳንዱን ነገሮች ወደ እናንተ ምናደርሳችሁ ይሆናል ማለት ነው። ውድ ቤተሰቦቻችን በያላችሁበት ፈጣሪ ሰላሙና ጤናውን ያድላችሁ። ለዚህ ቤተሰብ ደግሞ አዲስ ከሆናችሁ ባካችሁን ሰብስክራይብ በማድረግ ቤተሰብ አድርጉን። እኛም ለእናንተ ትክክለኛና እውነተኛ መረጃ የምናደርሳችሁ ይሆናል ማለት ነው። እንግዲህ ከዚህ ቀደም ብዙ ነገሮችን ስለ አብርሃም ስንል ነበረ። አሁን ላይ የእሱ ደህንነት ይቀርማል። ከምንም ነገር መጣላት መጨቃጨቅ አስፈላጊ አይደለም። ሰው ታሞ ሰው ላይ መጫጫው መሰዳደብ ትክክለኛም አይደለም ስርዓትም አይደለም። እባካችሁ በሚገባው ሰዓትና ጊዜ ቦታ ሰጥታችሁ ቅድሚያ ደህንነቱን ለአብርሃም ስጡት። አብርሃም ትክክለኛ መንገድ ላይ አይደለም። ደህና መሆኑን የተረዳው ሰውም ያለ አይመስለንም። እባካችሁ እዩት ስንል ነበረ። እንግዲህ እስከዛሬ ብዙ ስንናገር የቆየነውን እንግዲህ መጨረሻ ላይ እንግዲህ እንደምንም ያው ቤተሰቦቹ የራሳቸውን ውሳኔ ወስነው አብርሃምን ወደ ራሳቸው ወስደውታል ማለት ነው። ይሄ መልካምና ጥሩ ዜና ነው። ምክንያቱም ከምንም ነገር በላይ መቅደም ያለበት የሰው ልጅ ደህንነቱና ጤናው ነው። ከዛ በኋላ ሁሉም ነገር ይደርሳል። መጀመሪያ ጤና ይቀድማል። ያው እንግዲህ ይሄ የሆነበት ዋናው ምክንያት የአብርሃም መታመም ነው። ስለዚህ ለሱ ደህንነት ቤተሰቦቹ ጋር ቆይቶ መደረግ ያለበትን ወደ እምነት ተቋም ሄዶ ከራሱ ጋር ከፈጣሪው ጋር እንዲነጋገር የሚያደርግ ትልቅ እድል ነውና ይሄ ለአብርሃም ትልቅ የህይወት እድልም ነው ብለን ነው የምናስበው። ከዛ ውጭ እንግዲህ በተሻለ ጤና በተሻለ ደግሞ ደህንነት አብርሃም እንደምናገኘው በሙሉ ተስፋ እንግዲህ እኛም የራሳችንን ምኞት እንገልጽለታለን። ነገር ግን ከዛ በፊት ውድ ቤተሰቦቻችን በሩታና በሄርሜላ መካከል አብርሃም ላይ የተሰሩ እጅግ በጣም ትልልቅ ስህተቶችን እንግዲህ ለእናንተ የምናደርሳችሁ ይሆናል። እንግዲህ ከሄርሜላ ጋር ባለበት ሰዓት ነበረ ያው የሩታ የቀድሞ ባለቤቱ ብትሆንም የልጁ እናት ብትሆንም ነገር ግን ከሄርሜላ ጋር መርጦ በሆነበት ሰዓት ላይ በአንድ ቅጽበት በአንድ አጋጣሚ ነበር እንግዲህ ወደ ሩታ ተመልሶ የሄደው። ከዛ በኋላ እንግዲህ ሩታ እጅ ከገባ በኋላ ቤተሰቡን አላገናኝም እንዲሁም ደግሞ ከኤፍሬም ጋር በመሆን አብርሃምን በሚሉት መንገድ ብቻ እንዲሄድ ሆኖ እንግዲህ ትልቅ እና በጣም አዲስ ነገር ተፈጥሯል ተብሎ የአብርሃም ደህና ለመሆን ከዛ ጊዜ በኋላ ነበር የጀመረው። ነገር ግን ሩታ እጇ በገባ ሰዓት ማድረግ የነበረባት ምን ነበረ? የአብርሃምን መታመም አላመነችምም። ሰዎችንም በጣም ደህና ነው እንዲሁም የገዛ ቤተሰቦቹን እንግዲህ ምንም አልታመመም ደህና ነው በማለት እንግዲህ ያኔ ነው ትልቅ ስህተት የሰራችው። የአብርሃምን ደህና ለመሆን ካየች ከገባት ከተረዳች ወዲያውኑ ማድረግ ቢገባትን ነገር ብታደርግ ኖሮ ዛሬ ላይ አብርሃም በእንደዚህ አይነት ሁኔታ ላይ ልናገኘው አንችልም ነበር እና ሩታ በጣም ትልቅ ስህተት ሰርታለች። የሰራችው ስህተት እንደታመመ እያወቀች አብርሃም ልክ እንዳልሆነ እያወቀች የቀድሞ ባለቤቷ የልጁ አባት እንደዚህ አይነት ሁኔታ ውስጥ ሆኖ እያየች በጣም ደህና ነው በማለት እንግዲህ ስትመሰክር የነበረች ሴት ነበረች እና እዛ ጋር በጣም ሩታ ትልቅ ስህተት ሰርታለች። እጇ ባስገባችበት በዛው ቅጽፈትና በዛው ሰዓት እንግዲህ የእሱን ደህንነት ማስቀደም ትችል ነበረ። ኃላፊነት ወስጄ እኔ ያሳክመዋለሁ እኔ ደህና አደርገዋለሁ ብላ ከቤተሰቡ ጋር ብትግባባ ኖሮ ዛሬ ላይ አብርሃም እንደዚህ አይነት ሁኔታ ላይ ሆኖ ማናየውም ነበር፣ ጊዜም አይወስድም ነበረ። ነገር ግን ሩታ በተቃራኒው ቆማ እንግዲህ ዛሬ ላይ የነበረው ነገር እንዲፈጠር ሆኗል ማለት ነው። ከዛ ውጭ እንግዲህ 2 እና ከ3 ቀን በፊት ደግሞ ሄርሜላም ያንን አጋጣሚ አግኝታ ነበረ። ነገር ግን ሄርሜላም አልተጠቀመችበትም። ምክንያቱም የወሰደችው ወደ መዝናኛ ስፍራ ወደ ጫጫታ ስፍራ ነው። ይሄ ደግሞ ልክ ያልሆነ ተግባር ነው። ምክንያቱም አብርሃም የሚያስፈልገው በዚህ ሰዓት ጫጫታው መዝናናት ሳይሆን ከምንም ነገር በላይ ደህንነቱ ጤናው ወደ ራሱ እንዲመለስ ወይ ወደ ሕክምናው ወይም ደግሞ ወደሚያምንበት ቦታ ሄዶ የራሱን ነገር ማድረግ እንዲችል ማድረግ ነበረባት እና ሄርሜላም ትልቅ ስህተት ሰራች። ስማርት መሆን በነበረባት ሰዓት ላይ በጣም መጥፎ የሆኑ ስህተቶችን ሰራች እና ዛሬ ላይ አብርሃምም እንዲሆን መጨረሻው እንደዚህ አይነት ሁኔታ ላይ
እንዲደርስ አድርጓል እና ይሄ በጣም የሚያሳዝን ነገር ነው። ሁለቱም ሴቶች ጋር አንድ እውነት አለ። ሁለቱም ይወዱታል። ሁለቱም እነሱ ጋር እንዲሆን ይፈልጋሉ። ግን አንድ ሰው ነው ወይም ደግሞ አንድ ነፍስ ነች እዚህ ጋር ያለችው እና ይህንን ነገር ማስተካከል የሚችለው ደግሞ ራሱ አብርሃም ነው። ምክንያቱም ወሳኝ እሱ ነው። በሰዎች መወደድ ደስ ይላል። ነገር ግን በምን ያክል ደረጃ ወይም ደግሞ ማን ነው እሱ ኃላፊነቱን ወስዶ የአንድን ሰው ህይወት የሚቀበለው የሚለው ነገር አሳሳቢ ስለሆነ አብርሃም ከዚህ በኋላ ያለ ህይወቱ አሁንም ወደ ጤና ወደ ደህንነቱ ተመልሶ እንግዲህ መልሶ ደግሞ ቀጣይ ህይወቱን በምን ይመራል የሚለው ነገር በጣም ሁሉንም ያሳሰበ ወይም ደግሞ ምን ሊሆን ይችላል ተብሎ በጉጉት የሚጠበቅ ነው። ነገር ግን አብዛኛው ሰው ከአብርሃም ጎን ቆሞ የእሱን ደህንነት የእሱን ወደ ቀድሞ መመለስ ነውና እየፈለገ ያለው ይህም ደግሞ ትክክለኛ ነገር ነው ብለን ነው የምናስበው እና አሁን ላይ ሩታም ሆነች ሄርሜላ ማድረግ ያለባቸው አብርሃምን የሚወዱት ለአብርሃም ጥሩ ነገር የሚመኙለት ወይም ደግሞ ከሱ ጋር ቀጣይ የተሻለ ነገር ይኖራል ብለው የሚያስቡ ከሆነ ሁለቱም ማድረግ ያለባቸው ነገር አንደኛ ነገር ለሱ ጊዜ መስጠት ነው። ለሱ መደወል አያስፈልግም። እሱን ለማግኘት መጣር አያስፈልግም። አብርሃም በራሱ ጊዜ ነው መጥቶ ማየት ያለበት፣ እነሱን ማግኘት ያለበት። ከዛ ውጭ ግን ለአብርሃም በየእምነታቸው ጸሎት ማድረግ ነው። በቃ ይሄ ልጅ ካለበት ነገር እንዲወጣ ቀጣይ ህይወታቸው የተሻለ ሆኖ ከነሱ ጋር እንዲቀጥል የሚፈልጉ ከሆነ እያንዳንዳቸው በየራሳቸው በየግላቸው ፈጣሪያቸውን መለመን፣ ለሱ ጊዜ መስጠት እንዲሁም የሚያስቡለትና የሚወዱት ከሆነ በርቀት ሆነው ነው ነገሮችን ማየት ያለባቸው ብለን ነው የምናስበው። ምክንያቱም ከዚህ በላይ ዋጋ መክፈል የለበትም፣ ከዚህ በላይ ነገሮች መወሳሰብ የለባቸውም ብለን ስለምናስብ ነው። ወደ ቤተሰቦቻችን እናንተስ የአብርሃም ትክክለኛ ውሳኔ ምን ሊሆን ይችላል? ወይም ደግሞ አብርሃም ከማጋ ቢሆን ነው እናንተ ትክክለኛና ጤነኛ ሆኖ ይኖራል ወይም ደግሞ ትክክለኛ መንገዱን ይይዛል ብላችሁ የምታስቡትን ኮመንት ላይ አስፍሩልን። ከዛ በተጨማሪ ግን ለዚህ ቤተሰብ አዲስ ከሆናችሁ ግን ሰብስክራይብ በማድረግ ቤተሰብ አድርጉን። እኛ ለእናንተ እውነተኛ እና ሚዛናዊ የሆኑ መረጃዎችን ምናደርሳችሁ ይሆናል። በያላችሁበት ሰላም ቆዩልን። እንወዳችኋለን። ሰብስክራይብ ማድረጓን ግን እንዳትረሳት።